بارك لي في أولادي ولا تضرهم ووفقني وإياهم لطاعتك وارزقني برهم. مرحبا، السلام عليكم ورحمة الله. إكرام بالله أديس يوتيوبرنا زاري يا أستاذ عادل دعوة تركمش نجي الله شيء متعوتي وده فيديو كملاسة خير جدا ولا من ده ولا خير مرحبا لكم عندنا نسوي نذكره مرحبا مدعي هذا مدعي لتجنك هذا كفله يمدحنا أبشر الله يلوكم الله يرد على طول كده تدست خلاص تقول لك أنا مولو عندنا نسوي ده عندي بعافية كويس ولا يقول نقرأ إنك أنا مولو تقدرت ولا لا إله إلا الله اللهم حوالينا ولا علينا مثل خلق ولا حوالينا ولا صلى على الحبيب قلبك يطيب ለሞቱ ቤተሰቦች አላህ ሀዲያ እኮ ይጠብቃሉ። ምሳሌ ወደ ሞቱ ቀብር ላይ ያሉ ሰዎች ዛሬ ባህር ውስጥ ሰጥሞ ሰውየው እጁን እንዲህ አንስቶ ድረሱልኝ የሚል ሰው እንዴት ነው የሚሆነው? አይደለም የሞቱ ሰዎች እንደዛ ይጠብቃሉ። ከዚህ ሚላክላቸው ዱዓ اللهم اغفر لي والمؤمنين والمؤمنات والمسلمين والمسلمات الأحياء والأموات إنك أنت مجيب قريب الدعوات برحمتك يا أرحم الراحمين። እናንተም የሞቱባችሁ ዘመዶች ካሉ እናት አባት ወይንም ሌሎች ዘመዶች ካሏችሁና ለእነሱ ሰደቃቱል ጃሪያ ማረግ ከፈለጋችሁ እዚህ ጋር የማስቀምጥላችሁ ቻሪቲ አልመእዋ እስላማዊ የበጎ አድራጎት ድርጅት ይባላል። ይሄም አልመእዋ የሚሰራው በገጠራማ አካባቢ መስጊዶችን መስራት እንዲሁም ውሃ በሌሉባቸው አካባቢዎች የውሃ ጉድጓዶችን ማስቆፈር፣ ቁርአን ለሚፈልጉ ሰዎች ቁርአንን ማከፋፈል፣ ቃዒዳ ምንጣፎችን መስጊዱ ለሚያስፈልገው ነገራቶች ሁላ አለሁ የሚላቸው ቻሪቲ ነው። እናንተም ያንን ቻሪቲ ማገዝ ከፈለጋችሁ አካውንቱን እዚህ ጋር አስቀምጥላችኋለሁ። በዚህ አካውንት እየገባችሁ የሰሩትን ስራ ማየት ትችላላችሁ። አላህ ይንጥፍትና አላህ ይስጠን። ለዘተል ሙናጃት የሚሉት ለሊት ላይ የአላህ ሰዎች ተነስተው ከአላህ ጋር ሱጁድ ላይ ዚክር ላይ ላኢላሃ ኢለላህ እያሉ አትሻገሉ። ሰው በመሳደብ ወላ በምን ተውቴን ሁሉም ዱንያ ጠፊና እኮ ለቀብር ለአኺራ ስራ ዳኢ ናሰ ጃኒበን ወሽተጊል ቢረቢክ ወለዚ ዐለይከ አሉ። በአላህ አንተ ላይ ግዴታ ባለብህ ነገር ተሻገላሉ። ኢነከ መይቱን ወኢነሁም መይቱን ثم ኢነኩም የውመል ቂያመቲ ዒንደ ረቢኩም ተኽተሲሙን አለ። አብዛኛው ሰው አሁን አፉን የሚያረዝመው ሰከራተል ሞት ረስቶ ነው። የሙስሊሞች ክብርን የሚነካ ሰው የሙስሊሞች ነውር የሚከታተል ሰው አሉ አምሰከ አላሁ ሊሳነሁ ዒንደል መውት አን ኑጥቂ ቢሸሃዳ ሰከራተል ሞት ላይ ምላሱን ይይዝበታል አላህ ላኢላሃ ኢለላህ እንዳይል። ወመን አምሰከ ሊሳነሁ ሊአጅሊላሂ ምላሱን ለአላህ ብሎ የያዘ ሰው ይሰድበዋል አይሰድብም፣ ሰው ያከፍረዋል አያከፍርም፣ ሰው ሙሽሪክ ነው ይለዋል ዝም ለአላህ ብሎ ምላሱን ከሰው ክብር የጠበቀ ሰው አጥለቀ አላሁ ሊሳነሁ ዒንደል መውት አን ኑጥቂ ቢሸሃዳ ይላሉ ኢብኑ አልጀውዚ። ሊሞት ሲል ሸሃዳ እንዲል ምላሱን ይለቅለታል። ምርጫ ካሁን በኋላ ያንተ ነው። በላኢላሃ ኢለላህ መሞት ትፈልጋለህ? ይሄን ምላስህን እሰረው። አይ ልቅ ታረግና ከልቅ ሰዎች ጋር ሰከራት ላይ ማንም አያዋጣህም። ማንም ዓለም ቢያጨበጭብልህ ማንም አያዋጣህም። ከአላህ ሌላ ማንም የለም። ያን ሰዓት ላይ ሀብትህ፣ ስልጣንህ፣ ብርህ፣ ዘርህ ምንም አይጠቅምም። ወላ የዓለም ዶክተር ተሰብስበው ምንም አያረጉልህ። ኢማም ሻፊዒ ምን ይላሉ? ወአርዱላሂ ዋሲዐቱን ወላኪን ኢዛ ነዘለል ቀዳ ዳቀል ፈዳኡ አሉ። የአላህ መሬት ሰፊ ናት አሉ። ቀዳእና ቀደር ሲመጣብህ ግን ፈዳኡ ይጠብብሃል አሉ። ያኔ ይገባሃል የዛሬው ደርስ። አላህ ይወፍቀን። ከአሁን በኋላ ምላሳችን ለዳዕዋ፣ ለዚክር፣ ለሰላ አለ ነቢ፣ ለቁርአን፣ ለዒባዳ፣ ለኸይር የሚላወስ አላህ ያርገው። የሰው ስጋ ከመብላት፣ የሰው ክብር ከመንካት፣ ከሐሜት፣ ከነሚማ፣ ከቂለ ወቃል ከማይጠቅም ነገር ዛሬ ጀምሮ አላህ ምላሳችንን ጠሃራ አላህ ያርገልን። ቀልባችን ደግሞ ያ ረብ ቆሽሿል። ዛሬ ቀልበን ሰሊም አላህ ይስጠን። ብንሞትም ማናፍርበት ቀልብ አላህ ይስጠን። ሳሊሕ እንዲሆኑ ዱዓው አንድ ላይ የምንለዋለን። እዚህም አላህ ይሁላ እንግዲህ የዛሬ የተሰበሰበ ሰው ስንት የአላህ ሰው ይኖራል እዚህ ውስጥ። በአንዱ ሰበብ እንኳን ሁላችን ልጆቻችን አላህ ሰዒድ እንዲያረግልን አላሁማ ባሪክ
اللهم بارك لي في أولادي ولا تضرهم ووفقني وإياهم لطاعتك وارزقني برهم الله يوفقك እንደዛው ዱዓ ማድረግ አንዱ ይሄ ነው ትልቁ ሁሌ ማታ ማታ ለልጆቻችን ዱዓ ማድረግ አደራችሁን ለአላህ ብላችሁ ልጆቻችሁን አትራገሙ ልጅ አይረገምም ለልጅ ዱዓ ነው የሚደረገው ለልጅ ዱዓ ነው የሚደረገው ዱዓ ከሳሊሖችም ዱዓ ወሰዱ ትልቅ ዓለም ስታዩ ትልቅ ሰው ስታዩ ልጆቻችሁን ወስዳችሁ እስኪ ዱዓ አድርጉላቸው እነዚህ አቂባቸው እንዲያምር ሶስተኛ እነሱ እንዲስተካከሉ እኛ መስተካከልም አለብን ቁርአን ላይ ወካነ አቡሁማ ሳሊሃ ሰባተኛው አያት ላይ ለሱ ተብሎ እስከ ሰባተኛው ዘር ተጠበቀኩ ሰባተኛው ልጅ አባትና ሰላት ላይ ቤት ላይ መበርታታቸው አንድ በተለይ ሰላተል ጀማዓ መሰገዱ ቤት ላይ ቁርአን መቀራቱ ቤት ላይ አዝካር الصباح والمساء ይሄው የደስታ ቤት ከፈለጋችሁ አዝካር الصباح والمساء የጠዋትና የማታ ዚክር እንደዛው ተዕሊም ማታ ማታ የነብዩን ሐዲስ በዚህ ቅሳ ጨርሰዋለሁ ንግግሬ አላረዝመባችሁ አውሮፓ አገር ላይ አንድ እናት ናት አላህ እንደዚህ አይነት እናቶች አላህ ያብዛልን ይሁዲ ለዲን ብለው ልጆቻቸው የሚሰጡ እናቶችን አላህ ያብዛልን ለልጇ ሁሌ ሐያተ ሰሃባ ተቀራለታለች ቤት የሰሃባዎችን ታሪክ ድሮ እናቶች ሲነግሩን እኮ እንዲሁ ነበር በእናቶቻችን ዘመን የድሮዎቹ ቲቪ ሳይኖር ከኢሻ በኋላ የአንድ ነብይ ቅሳ ይነገራል ከዛ መተኛት ነው ጭንቅላቱ ላይ የሚዞረው የአንቢያ የአስፊያ የአትቂያ የአውሊያ ቅሳ ነበር ለهذا ልጁ እነሱም መሆን ይከጅላል ሁሌ ሐያተ ሰሃባ ነው ምትቀራለት ቀልቡ ላይ የሰሃባዎች ፍቅር ሞላ ልጁ ጀግና የሐቅ ታሪክ ነው ሌላው እኮ ውሸት እኮ ነው يولا مسلسل وفيلم ومن وكتاب وشت تاريخ يكونوا النزي كو رضي الله عنهم يتبالوا كوناتهم رضي الله عنهم ورضوا عنه ልጁ ትምህርት ቤት ይሄዳል አስተማሪ ዘውጭ አገር ይጠየቃል ተማሪው ገና ከልጅነቱ ምን መሆን ትፈልጋለህ ይባላል يعني ከመጀመሪያው መስመሩን አስተካክሎ እንዲሄድ አላማው ምን መሆን ትፈልጋለህ ፓይለት መሆን አንተ ምን መሆን ትፈልጋለህ ዶክተር መሆን አንተ ምን መሆን ትፈልጋለህ ኢንጂነር መሆን አንተስ ያለች አስተማሪዋ ደረሰች ልጁ ጋር ምን መሆን ትፈልጋለህ አለችው ሰሉ ዐለ ነብይ እኔ ሰሃባ መሆን ነው የምፈልገው አላት በሐያቷ ሰሃባ የሚል ስም ዛሬ ነው የሰማችው እሱ ምንድነው ሰሃባ ይኸው እናቴ የምትቀራልኝ ቅሳ አለ ቤት ቀጥታ ለእናት ይደወላል ከትምህርት ቤት አስተማሪዋ ተማሪዎች ምን መሆን ትፈልጋላችሁ ስንላቸው የሚታወቅ ነገር ተናገሩ ልጅሽ የሆነ ነገር ብሏል ዳዒ አይደለች እናት ዳዒ እኮ ትንሽ ሰበብ ነው የሚፈልገው ዳዕዋ ለማድረግ ትንሽ ምክንያት ቤት መጫለሽ ያለቻት ቤት ነይና ልንገርሽ አለቻት መርሐባ አለች ሰዓዳ ይጽፍላት መጣች አስተማሪዋ ሻህ ያቀረበች ሁሉ ነገር ካጨለሰች በኋላ መርሐባ ምንድነው አለቻት ይሄ ሰሃባ የሚባል ነገር አላሁ አክበር ሰሃባ ማለት ሰሃባን ለመንገር ነብዩ መንገር አለበት መጀመሪያ ሰሃባ የሆኑት በነብዩ ሰበብ ነው የነብዩ እንዲህ ነበሩ በዚህ ዘመን እንዲህ ነበሩ እገሌ የሚባሉ እንዲህ የሚባሉ ስትል በሐያቷ ሰምታ ማታቀው ቀልብ የሚነካ ታሪክ ሰማቻ أشهد أن لا إله إلا الله وأن محمد رسول الله سلمت شالو أي الناس أياتشو قال الله تعالى في سورة الرحمن كل من عليها فان كلهم نجر تأفينه يا مالت ما سي الله كالله በቀር ያለው ሁሉም ነገር ጣፊ ነው የአላህ ሙልክ ሲቀር ማለት ነው ስለዛ ልጆቻችንን በተርቢያ እናሳድጋቸው ልጆቻችንን በዲን ላይ መሽጉል እናርጋቸው ነገ አይማዎች እንዲሆኑ ትላልቅ መሸይኾች እንዲሆኑ ትላልቅ የአላህ ወልዮች እንዲሆኑ ዛሬ እንልፋላቸው ዛሬ በዱንያ የወንድሙን አይብ ይሰተረ ነገ በአፈራ አላህ እሱን አይብ ይሰትርለታል በዛሬ ቪዲዮአችን ብዙ ትምህርት እንደቀሰማችሁ ባለሙሉ ተስፋ ነኝ በቀጣይ ቪዲዮ እስክንገናኝ ይሄንን ቪዲዮ ላይክ ሼር ሰብስክራይብ እንዲሁም ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ ኢንሻአላህ በቀጣይ ምርጥ ቪዲዮዎች ይዤ እመጣለሁ ወሰላሙ አለይኩም ወራህመቱላህ